እንግዲህ ቅድም እንዳልኳችሁ ቀልድን በቁም ነገር እያዋዛ በርካታ ፊልሞችን በርካታ የቴሌቪዥን ፕሮግራሞችንም ለኛ ያደረሰው አርቲስት ነጻነት ወርቅነህ በዛሬው ዕለት እንግዲህ ህይወቱ ማለፉን እንግዲህ እንደምትመለከቱት በሰፊው ተገልጿል። እጅግ በጣም ያሳዝናል። ለመላው ኢትዮጵያውያን መጽናናትን እንመኛለን። ለአርቲስቱ ቤተሰቦች፣ ለስራ ባልደረቦች፣ ለሁላችሁም መጽናናትን እንመኛለን። ነፍስ ይማር። እጅግ አሳዛኝና እንዲሁም ልብ የሚሰብር መረጃ በዚህ ሰዓት እየሰማን እንገኛለን። ተወዳጁ የኪነ ጥበብ ባለሙያ ነጻነት ወርቅነህ ከዚህ ዓለም በሞት መለየቱ ተገልጿል። ሁላችሁም ለአርቲስቱ ነፍስ ይማር በሉ። በቴሌቪዥን ፕሮግራም አቅራቢነት በተዋናይነትና እንዲሁም በሌሎች የጥበብ ስራዎች ውስጥም ስመጥርና ተወዳጅ ከሆኑ የጥበብ ሰዎች አንዱ የሆነው ነጻነት ወርቅነህ ባደረበት ህመም በዚህ ሰዓት እንግዲህ ከዚህ ዓለም በሞት መለየቱ ተሰምቷል። ለአርቲስቱ ነጻነት ወርቅነህ ነፍስ ይማር እንዲሁም ደግሞ ለወዳጆቹ ለቤተሰቦቹ መጽናናትን እንመኛለን። በዚህ ሰዓት አስደንጋጭ የተባለ አሳዛኝ ዜና ተሰምቷል። ተወዳጁ አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት መለየቱ እየተነገረም ይገኛል። በቴሌቪዥን ፕሮግራም አቅራቢነት በተዋናይነትና በሌሎች የጥበብ ስራዎች ስመጥርና ተወዳጅ ከሆኑ የኪነ ጥበብ ሰዎች አንዱ የሆነው ነጻነት ወርቅነህ ባደረበት ህመም ከዚህ ዓለም በሞት ተለይቷል። ለበርካታ ዓመታት በኢቢኤስ ቴሌቪዥን የሚተላለፈው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ የነበረው ነጻነት ወርቅነህ ባለትዳርና የሶስት ልጆች አባትም ነበረም። ለቤተሰቦቹ፣ ለሙያ ባልደረቦቹ እንዲሁም ለአድናቂዎቹ መጽናናት እንመኛለን። ነፍስ ይማር። ልትደነግጡ ትችላላችሁ። እኔም በጣም እየደነገጥኩት እግዚአብሔር ነጻነት ወርቅነህ ታሞ እንደነበረ ሁላ አላውቅም። በዛሬው ቀን በሚያሳዝን ሁኔታ ህይወቱ ማለፍ ችሏል። ለወዳጆቹ ለቤተሰቦቹ መጽናናትን እንመኛለን።